እንዴት ናችሁ? ሰላም ናችሁ? አይ እንደሚታወቀው ኢትዮጵያ ታምርት ኤክስፖ 2017 ከሚያዝያ 25 እስከ 29 የተካሄደ ይገኛል በአዲስ ኢንተርናሽናል ኮንቬንሽን ሴንተር እና የተለያዩ ቴክኖሎጂዎች ኢትዮጵያ ልጆች የሰሩት የተለያዩ ምርቶች አሉ ተብያለሁኝ። ያንዳንዱን በተለይ ደግሞ ከግብርና ጋር የተኮሩ ቴክኖሎጂዎችን ለመጎብኘት መጥቻለሁኝ። አብረን እንጎብኝ። እሺ፣ ስም ማን ይባላል? ዮሐንስ ግርማ እባላለሁ። የጽዮን ኢንዱስትሪያል ኢንጂነሪንግ እና ብረታ ብረት ኢንተርፕራይዝ ባለቤት ነኝ። እንዲሁም ደግሞ የኢትዮጵያ ማሽነሪ አምራቾች እና መለዋወጫ አምራቾች ጸሐፊ ነኝ። ኢንዱስትሪ ዩኒቨርሲቲ ሊንኬጅ አማካሪ ሰብሳቢዎች ነኝ። ባለብዙ ባለሙያ ነኝ። ስለ ኢንዱስትሪው ባለበት ቦታ ሁላ መግባት መናገር ደስ ይለኛል። ምናልባት አባቴም በቤተሰብና አስተዳደጌም ሊሆን ይችላል ኢንዱስትሪው ላይ ያለው ነገር ብዙ ቅሬታ አለኝ። በሚገባው ልክ አላደገም ብዬ ስለማስብ ያ ደግሞ በህብረተሰቡ ግንዛቤ እንዲኖር ሞር እንዲታወቅ ሰው ወደ ስራ እንዲገባ ትልቅ አስተዋጽኦ አለው ብዬ ስለማስብ ስለ ኢንዱስትሪ አውርቼ አልፈልግም። ወደኛም ብትልኝ ምንም ብትልኝ አወራለሁ ስለ ኢንዱስትሪ። ኧረ በጣም ቆንጆ ነው እንጂ እንደዚህ አይነት ሰው ነው የሚፈለገው። ስለ ድርጅትና ምን እንዳመጣችሁ እዚህ ትንሽ እንግዲህ እኛ ያመጣነው ብዙ ስራዎች አሉ የምንሰራቸው። በጣም ብዙ ስራዎች ውስጥ ገባ ነበር። ክሬኖች፣ ኮንስትራክሽን እቃዎች ውስጥ የምግብ ማቀነባበሪያ ነው በብዛት አሁን የመጣው። የእርሻ መሳሪያዎች ላይ እንሰራለን። የተለያዩ ስራዎችን እንሰራለን። ነገር ግን አሁን ሁሉም መነካካት አያሳድግም እና ሰራተኛም ባለሙያውንም ይዞ ማቆየት ከባድ ስለሚሆን በአንድ ነገር ስፔሻላይዝ አድርገን ፉድ ፕሮሰሲንግ ላይ ሞር አተኩረን እየሰራን እንገኛለን። አሁን የአቦ መጋገሪያ በተለይ ደግሞ የምትታወቀው የሽንኩርት መልቲ ፐርፐዝ ነች። ብዙ ሰው የሚያውቃት ነች። ለሴቶች በቀላሉ እንደዚህ ምንም ጉልበት ሳይፈጅ ሽንኩርት ፈጭቶ ገልብጦ ነው። ግን ሽንኩርት ብቻ የምትሰራው በርበሬ ትደልዛለች፣ ገብስ ትፈትጋለች እና እቺን እንደው አንድ ወቅት ላይ ሰርተን እናቆማታለን ብለን ነበር። ፍላጎት ግን እየሰፋ መጥቶ ብዙ ሰዎች ወስደዋታል። እስካሁንም የምንታወቀው በዚህ ሆኗል። ስቲል ነች ደግሞ ስቲልም አላት። ምላጯ ፉድ ግሬድ ነች። 304 የሚባለው ፉድ ግሬድ ነች ምላጯ። እንደገና ድስቷም በአልሚኒየም በስቴንለስ ስቲልም ይሰራል እንደየፍላጎቱ ማለት ነው። ስለዚህ እስቲ ንገረኝ። እቺ ደግሞ የሻይ ቅጠል መሙያ ነች። ሻይ ቅጠል ውስጥ ብሌንድ ተደርጎ ይከተትና ከዛ በኋላ ተቀላቅሎ ማለት ነው። ከዛ እዚህ ጋር ሲረደድ በመቶ ግራም ሻይ ቅጠሏን ትሞላለች ማለት ነው እና 10 ከተባለ 110 ግራም ትሞላለች ማለት ነው። ይሄ በጣም ብዙ አህዱ ሻይ ብዙ የወሰዱ ናቸው። በፋብሪካ ደረጃ ስለሆነ ቶሎ የሚሄድ ምርት አይደለም። አንድ ፋብሪካ ሲተከል ነው የሚያስፈልገው። ግን ይሄ ቢያንስ አንድ ፋብሪካ ከ10-20 በላይ ኖረዋል። ብዙ ሴቶች እዚህ ላይ ተቀምጠው ጉልበት ሳይፈጁ ሻይ ቅጠል እያሸጉ በኩል ደረጃ እያሸጉ የስራ ዕድል ይፈጥራል ማለት ነው። ዳቦ መጋገሪያዎች ናቸው። ዲጂታል ኮምፒውተር በማይለኝ ሁኔታ ነው የተሰራ ያለው። ዳቦ መጋገሪያ ናቸው። ከስር ያኮፍሳል፣ ያደርጋል፣ ዳቦ ጋግራል። ማወቂያችን ከውጭ ይበልጣል የምናገርበት ምክንያቱም ጥንካሬው አይሰበርም። ጥሩ ስቲል ነው። ፕላስ ሜንቴናንስ አለን። ጊርቦክስ አሁን የሰራን ብዙ እንደዚህ አይነት ማምረቻ የሚሰሩ ሰዎች ስራው እንዲቀልላቸው ፓርት ለመሸጥ ሁሉ ያሰብናል እና ይህም በጣም የታወቅንበት ሌላው ስራችን ነው። እንግዲህ ለጊዜው ያክል ይህንን ለማሳየት ያክል የሰውዬ ብሎ ነው እንደሚያወራው ለመሆኑ እየሰራ ነው የሚያወራው ወይስ እንዳንባል ያክል ነው። እንግዲህ ወደፊት ነገሮች ከተመቻቹ ቦታ መስሪያ እንደገና አሁን ሁሉ ላይ አንዳንድ ነገሮች የተሻሻሉ ነው ያሉት። ሌሎቹ መሻሻል የሚገባቸው ብዙ ነገሮች አሉ። ከሁሉ በላይ እዚህ ቦታ ላይ የሙያ ጓደኞቼ አግኝቼ ኢትዮጵያ ውስጥ ማሽነሪ የተመረተ ወደ ውጭ ሀገር በትንሹ መሄድ ቀርቶ በሀገራችን ምርት ራሳችን ማምረት ስንችል ማየት ከሁሉ በላይ ደስታዬ ኩራት ነው። ስቴንለስ ስቲል ትንሽ ውድ ነው ይባላል እና ይሄ ትንሽ ዋጋው እንግዲህ ምንድን ነው አሁን ከውጭ ስናመጣው የግድ ከውጭ የሚመጡ ነገሮች ናቸው እነዚህ
ትልቆቹም ካምፓኒዎች 100% አይሰሩም። አንዳንድ ግብአት ከውጭ ነው የሚያመጡት። ስለዚህ አሁን እነዚህ ማሽነሪ አምራቾች ማህበር አለ እና በማህበር እንደዚህ አይነት ውድ የሆኑ እቃዎችን በብዛት በልክ ሲገዛ ዋጋው ይቀንሳል፣ ይወርዳል። በሺህ ሲታዘዝ እና በመቶ ሲታዘዝ አንድ አይደለም እና ያንን አድቫንቴጅ እንድናገኝ ማህበር መሆናችን ትልቅ ጥቅም አለ እና እንደዚህ አይነት ነገሮችን አንስተን ሌላውን ግን ፕሮሰስ አድርገን ግን ረቃውን ከዛ ካመጣን በኋላ እኛ አሁን ሲኤንሲ ማሽንም በሀገራችን ተበልቶ ቻይና እየሄዱ ነበር ማሰራት። አሁን ግን በሀገራችን ተሰራ እዚሁ እየሰራን ሞልድ እየተደረገ እየቆራረጠ እያለን በምንፈልገው ልክ እየሰራን ያለ ረዳው ላይ ጠበቃል ስራዎች እየተሰሩ ናቸው በብዛት። አሁን ውስጥ ብታየው ከውጭ ባልተለያየ ሁኔታ እየተሰራ ያለው ደስ ይላል። በቃ ያኮራል፣ ደስ ይላል። እንደዛ አይነት ነገር ሎካል መሰራቱ ምን ጥቅም አለው ብለህ ታስባለህ? በጣም ብዙ የስራ እድል ይፈጥራል። ወጣቱ እኮ አሁን ለወጣቱ ለሀገር ሰላም እኮ ግብርና ሚኒስቴርና ኢንዱስትሪ ሚኒስቴር ግዴታ አለበት ተጠያቂዎች። ለምን የስራ እድል ሲፈጠር ሰው ሰርቶ መብላት ሲጀምር፣ አርሶ መብላት ሲጀምር፣ በጣም የስራ እድል ሲፈጠር ሀገር ሰላም ነው። ሌሎችን በብዛት ሲሰሩ የሚደረገው ጀምረው ጅምር በጣም እንዲያድግና እንደ ጃፓን አሁን አሩሲን የምታክል ትንሽ ሀገር ሆና በኢንዱስትሪ ግን ዓለምን ምን ያህል እንደምታውቅ የቻይና ታላቅነት ከኢንዱስትሪ እንደመጣ እናያለን። እና የኢትዮጵያን ሰርጇል ወደ 7 እና 8 እጥፍ የህዝብ ብዛት ይዛ የህዝብ ብዛት በነገርሽ ላይ ሀብት ያንን የህዝብ ብዛት ይዛ እንዴት ዓለምን በኢኮኖሚ ሄዳ አሁን የዓለምን የኢኮኖሚ ሚዛን እንዴት እየተቆጣጠረች እንደሆነ እናያለን። እና ይህን አይነት ነገር የሚመጣ ወይስ ስለዚህ ኢንዱስትሪ ላይ ብዙ ይወራ፣ ብዙ ይነገር፣ ብዙ ይሰራ። አንቺም በርቺ የምልሽ ስለ ኢንዱስትሪው ስለ ሙያሽን ነው መሰለኝ አግሪካልቸራል ማሽነሪስ። ስለዚህ ብዙ እንድንነጋገርና ብዙ እንድንሰራ እፈልጋለሁ። ለዛሬው እንግዲህ ይህን ይመስላል። ሌላ ጥያቄ ካለሽ እንሰራለን። እሺ፣ አመሰግናለሁ። በርቱ። ሰላም ነው? ሰላም። እሺ፣ ራስህን አስተዋውቅ። ስሜ ገመቹ ሁሴን ይባላል። በዚህ አሁን እንደምታየው አንዱ ኢንጂነሪንግን ወክዬ ነው እዚህ ፕሬዘንት እያደረግን ያለነው። እንደምታወቀው ከ20 ዓመት በላይ ልምድ ያለው በተለይ ደግሞ በግብርና ማሽነሪዎች እና ቱሎች ላይ በጣም ብዙ ኤክስፒሪየንስ እና ተሞክሮ ያለው ድርጅት ነው። በተለያዩ በብዛት በተለይ ከውጭ እስከዛሬ ድረስ ኢምፖርት የሚደረጉ ምርቶች ላይ በዋናነት ኢምፖርት ሰብስቲቱሽን እንደሚባል ወይም ከውጭ ኢምፖርት እየተደረጉ እየመጡ ያሉትን ግን ሎካል ልንጠቀምባቸው የምንችላቸው መሳሪያዎች ለመተካት በዋናነት ራዕይ እየተነሳ ነው ማለት ነው። እዚህ ጋር እንደምታየው አብዛኞቹ ነገሮች እዚህ የእንጨት መቁረጫው ጀምሮ መጭማቂያዎቹ፣ የቡና መቁረጫ ጀምሮ የእጅ ማጨጃዎቹ ጨምሮ አብዛኞቹ እዛ ጋር የምታዩ ጋሪ፣ አካፋ በሙሉ እስካሁን ድረስ ከቱርክና ከቻይና ከህንድ በተለይ ከአውሮፓ የተጫኑ የሚመጡ እቃዎች ናቸው ኢምፖርት እየተደረጉ ማለት ነው። እዚህ ያንን ዶላር ከማስቀረት የውጭ ምንዛሪ ከመቀነስ አንጻር በቀላሉ ደግሞ እዚህ ሀገር መስራት እየተቻለ ከውጭ ለምን ይሰራል ከሚል አንጻር አብዛኞቹ እንትኖች እያቀረበ ትልቅ ድርጅቶች ናቸው ስመጥር ከሆኑ መንግስታዊ ያልሆኑ ድርጅቶች እና ቪዥን ፋኦ የተለያዩ ድርጅቶች ጋር ቋሚ ፓርትነሮች ሆነው በየአመቱ በሚያመጧቸው ምርቶች ማለት ለአርሶ አደሩ ሲያቀርቡ ከኛ እየወሰዱ የሚያቀርቡት ነገሮች ናቸው። ግብርና ሚኒስቴር፣ ኢንዱስትሪ ሚኒስቴር በተለይ በጣም በብዙ አመት ሲሰራባቸው የቀረቡ ከሱ በተጨማሪ ከብዙ ዩኒቨርሲቲዎች ጋር ሊንኬጅ አለ። ከዩኒቨርሲቲዎች ጋር ቴክኖሎጂ ሽግግር የሚደረግ አሁን ከሐዋሳ ዩኒቨርሲቲ ሊሆን ይችላል፣ ወልቂጤ ሊሆን ይችላል፣ አርባ ምንጭ ይሆናል። እዛ ከሚሰሩ ወይም ሎካሊ ያመርቱና የተለያዩ ቲቪቲዎችና ቴክኖሎጂውን ከሚያደርጉ ጋር የእኛም ባለሙያዎች ኢንጂነሮች ልምድ ቀስመው እነሱ በልምድ ልውውጥ እዚህ መልሰን ፕሮዲስ እያደረግናቸው ናቸው። ውጭ ሀገርም ድረስ ባለሙያዎቻችንን ሰርተን በማሰልጠናቸው በዚህ ደረጃ ላይ ደርሰናል ማለት ነው። እዚህ ጋር የምታያቸው የተለያዩ ትሬሸሮች እዚህ ጋር የምታየውን የእህል ማበጠሪያዎች አሉ፣ ቾፐር አለ፣ የተለያዩ ነገር የበቆሎ መፈልፈያዎች አሉ፣ የሩዝ መፈልፈያዎች አሉ፣ የተለያዩ ጥራጥሬዎችን እዚህ ጋር የምታያቸው የተለያዩ መዓዛማ ቅጠሎች የምንላቸው ተርባሉ እንትኖችን መጭመቂያ ናቸው። እዚህ ሎካል የሚሰሩ ተሰርቶ የሚቀርቡ አብዛኛዎቹ ከቻይና ነበር ኢምፖርትድ ነው እንዳልኩሽ ነው። አምጥተን እዚህ የምንገጣጠማቸው አሉ የትራክተር የፋርም ትራክ ምናምኖች አነስተኛ ትራክተሮችን ከውጭ አምጥተን እዚህ ሀገር አሴምብል አድርገን እናከፋፍላቸው አሉ። የቀሩትን ደግሞ እዚሁ ሀገር የሚሰራቸው ናቸው። እዚህ ጋር አሁን በጣም በስፋት እየሰራን ያለ ነው። ተንጠልጣይ ገጠር ላይ እርስ በርስ እነዚህ
ተንጠልጣይ ድልድዮች በስፋት እየገባ ያለ ተንጠልጣይ ድልድይ ነው። ትራያል ብሪጅ የምንላቸው ማለት ነው። እዚህ ጋር የምታየው የወርቅ ማጠቢያ ማሽን ከዚህ በፊት ስንሰራቸው የነበሩ ናቸው። እነኚህ የምታያቸው ሶላር ፓኔሎች እና ስትራክቸሮች የምድር ሚዛኖች ኦፍኮርስ ከውጭ መጥተው እዚህ ለፋብሪኮች ምናምን የሚገጣጠማቸው ናቸው። ግማሾቹ ደግሞ አብዛኞቹ ደግሞ አሁን ይህ እንሰት መፋቂያ ማሽን እዚሁ የምንሰራው እዛ ጋር እንሰት መፋቂያ ማሽን ቃጫ መስሪያ ያለው ቃጫ ትንሽ የተለየ ይመስላል እኔ ከማውቀው ከኖርማል እንትን ላይ ቃጫውን ሰርቶ ነው እዚህ ጋር ዘመናዊ የስም ማቀነባበሪያ ማሽን ነው። እንትኑ ሲሰጪው አሁን በተለምዶ ኮባ የምንለው እንትን ሲሰጪው ገመዱን አውጥቶ ሌላውን ፓርት ይተላል። ያን ፓርት ለከብቶች ምናምን ነው የሚሆነው። ገመዱን ቅርጽ ባለው መንገድ ይመጣል። ያገር ገመድ ወጥቶ ተገምዶ በተለያዩ ነገሮች ወደ ኮንስትራክሽን በተለያዩ ቦታዎች ላይ ይጠቀሙታል። አርሶ አደሮች በጣም ኤፊሽንት ነው። እስከ ስንት ፐርሰንት ተሞክሯል? ገና በሙከራ ላይ ያለው ፎር ከዚህ በፊትም አውጥተን ሸጠናል። ሰው ተጠቅሞታል። ስለ ቃጫው እንደሚታወቀው ወደ ማርኬት ይሄዳል አይደል? ወደ ማርኬት። ስለዚህ ማርኬቱን ኖርማሊ ይጠቀሙት የነበረው በእጅ ያወጡት በእግር እናቶች በጣም ለፍተው ደክመው የሚያወጡት የነበረውን ነገር በቀላሉ በማሽን በኤሌክትሪክ በሚሰሩ መሰረት ኤሌክትሪክን በማኑዋልም የሚሰሩ ናቸው። ከላክል ያመጣ ናቸው። ኤሌክትሪክን የሚሰሩትን በማሽን የሚሰሩትን እስካሁን ድረስ ተሞክረው ምንም አይነት ዲፌክት የለባቸው። የመቆራረጥ ምናምን ቃጫውን የማበላሸት ኢምፓክት የለውም። ምንም ማኑዋል ተቀባይነት አለው። ገና ፕሮሞሽን ላይ ነው። በጣም በስፋት አልወጣም። በጣም በተወሰነ ደረጃ እየተደረገ አንዱም እዚህ የምንመጣው ፕሮሞሽንም ስለምንፈልግ ከተለያዩ ሰዎች ጋር መገናኘት ስለምንፈልግ ለተለያዩ ድርጅቶች ማሳወቅ ስለምንፈልግ ነው። ችግሮችም ሲኖሩ ነገር በጣም ሞልድ ላይ ስፔሻላይዝ አድርጎ ሞልድ ለብዙ ዓመት ሲሰራ የነበረ ድርጅት ስለሆነ ሞልዱ ነው በጣም ከሌላ ድርጅት የሚለየው። ኦፍኮርስ እነዚህ የግብርና ምርቶችን በትእዛዝ እንሰራለን። እዚህ ጋር ቅድም ያልኩሽን አሁን ከቱርክ የሚመጡ ጋሪዎች እስከዛሬ ድረስ ሙሉ በሙሉ በቱርክ ስታንዳርድ እዚሁ ሀገር እየሰራን ያለ ነው። እሱም ገና ፕሮሞሽን ይፈልግ ነበር። እችኛው የሆነ እንዴት ነው የሚሰራው? እዚህ ላይ በቪዲዮ ምናምን ካላየሽ በስተቀር በትክክል እንሰት መፍጫ ማሽን ነው። ኦኬ ሰምቲንግ እንደዚህ ነገር ነው። ኤሌክትሪክ አላት እዚህ ላይ አሁን አካታሚ ስለከተላት ነው። ከቦታም ዴሞንስትሬት እናደርጋለን ብለን ነበር ያሰብነው። ወጪውን እዚህ ይዞ ለመግባት አዳራሽ ውጪ ነበር ይሆናል ብለን ያሰብነው። የተሰጠን ብዙ እዚህ ስለሆነ አልተመቸም። እንደዚህ ቻለት ሌላ አነስተኛ ሞተር አላት። እሷ ማለት ነው ተሽከርካሪዎች የሚሰራው በፊት በእጅ በጣም እና በእግር ተደግፎ በእግር ይላግ የነበረው ነው። በቀላሉ እዚህ ውስጥ ቆርጦ ያወጣል። ይሄኛው ኖርማል ማለት ወደዚህ ነው ወደዚህ ኖርማል ይሄ ለብቻው ነው። ቃጫው ብቻ ስለሚያወጣ ሰቱን ነው የሚፈልግ ነው። እነዚህ ነው እኔ መጭመቂያ እጅ የሚሰራ መጭመቂያ ነው። ኦኬ ያወጣል ማለት ነው። ኤክስትራክት የሆነው ነገር ለብቻ ተወጫው ተጨመቀው በዚህ ጋር ይወጣል። ይሄ ኖርማል ቡላ ታውቂያለሽ ቡላ ምናምን እንዴት ነው? እነዚህ ሞልዶች ምን መስሪያ ናቸው? ሹካ ማንኪያ ነገር ነው የሚመስለው። እነኚህ ሞልድ ናቸው። እነኚህ ሞልዶች በኢንጀክሽን ማሽን የሚሰሩ ሞልዶች ሲሆኑ እንደነዚህ አይነት ሹካዎችን ዩዝ ኢንዱስትሪ የሆኑ ሹካና ማንኪያዎችን ለማምረቻ የሚጠቀም ነው። በብዛት ትእዛዝ ሰው መጥቶ በትእዛዝ ይሰጣል። እነኚህ ማምረት የሚፈልግ ሰው ወደዚህ ስራ መግባት የሚፈልግ ሰው ወይ እዚህ ስራ ላይ አለ ሞልዶቹን እንሰራለን ማለት ነው። ሞልድ መስራቱ ነው ከባድ። ፕላስቲክ ወረዝ ኢንጀክሽን ማሽኑ ስለሚገባ ፕላስቲኩ እዚህ ላይ ሲፈዛ ቅርጹን አስይዞ ያወጣል። ፕረስ ይደረጋል። ፕረስ ናቸው እነኛ በብሎ ማሽን የሚሰሩ ናቸው። እነኚህ በኢንጀክሽን ማሽን የሚሰሩ ናቸው። በተጨማሪ ደግሞ እኛ የፕላስቲክ ምርቶችም አሉ። እነኚህ አሁን በብሎ ማሽን የሚሰሩት በተለያየ ዲዛይን አሁን በቀላሉ ማታገኛቸው ለየት ያሉ ዲዛይኖች የተለያዩ ድርጅቶችን ምስል አብሮ ቅርጽ አስይዘን የምናወጣቸው ናቸው። በቀላሉ አሁን እንደዚህ አይነት ምርቶች ኮፒ አይደረጉም። ገበያ ላይ ኖርማል ስቲከር ነው የሚጠቀሙት ትልልቅ ፋብሪካዎችን ጨምሮ ማለት ነው። ግን ይሄንንም ሞልድ እንሰራላችሁ? እነዚህ ሞልድ እንሰራለን። ኦኬ ባይዘው እነኚህም ምርቶች ፕላስቲክ ፋብሪካ ማለት ነው። ፕላስቲክ ምርቶች ኢምፖርት ሰብስቲሽን የሚባለው ከውጭ ኢምፖርት የሚደረጉት ማሽነሪዎች በማስገባትና እዚህ ሀገር ውስጥ በመስራት ከሁሉም ጀምሮ ከካፋ ከጋሪ ጀምሮ እነዚህ በሙሉ ምጣሪ ተፈሩ ፕሬሸር እና ምንም ናቸው ሎካሊ ፕሮዲዩስ እያደረግናቸው የተሸለሙ ናቸው። እንዴት ነው? እሺ በተፈጥሮን በጠበቀ መልኩ ማለትም የአየር ንብረቱን በማይበክል በኩል ፕላስቲክን ወደ እንትን የመቀየር ሀሳብ አላችሁ? እነኛውን እኛ የምንጠቀማቸው ሪሳይክል ነው። ሪሳይክሉን ከቨርጂኑ ጋር ተቀላቅሎ ነው የሚሰራው። ሪሳይክሉን ተጠቀምሽ ማለት ያ ሪሳይክል በፊት ቢጣል ኖሮ አካባቢ ላይ የሚፈጥር የነበረውን ጉዳት መለሰሽ ሪዩዝ እየተደረገ ነው። ስለዚህ ከአካባቢ ከመጠበቅ አንጻር አንደኛው ስራ ሪሳይክል የሆኑ ማቴሪያሎችን መልሰን መጠቀም ነው። ይችኛውም እንደዛ ነው። እንግዲህ እንደ ሰውየው ብዛትና ደረቅ በቆሎ ነው። ከደረቀ በኋላ ትሰጪዋለሽ። እንደዚህ ተሽከረከረ እየፈለፈለ አገዳው በዚህ ጋር ታውጫለሽ። እንትኑ እዚህ ጋር ይሰበሰባል። አንዷን ማለት ነው። አንዷን ይሄም አንድ ባንድ ነው የሚሰራው። ይሄም አንድ አሁን ሰባት ኩንታል አምስት ኩንታል ምናምን ብለሽ ተከታታይ ሰውየው ምን ያህል መስራት ይችላል የሚለው ነው። በሰዓት ስንት እንትን ልትል አንድ
አሪፍ እንትና አንዷ በቆሎ በደቂቃ ውስጥ ደቂቃ ባልሞላ ሰዓት ውስጥ ትፈለፈላለች ማለት ነው። አጋጣሚ አሁን ጄሌ ስለሌለ ነገና ከነገ ወዲያ ብሎ ካላችሁ ደረቅ በቆሎ ማሳያችሁ ሎካሊ መረጣ ምን ለምን ስፖንሰርስ ከውጭ ግን ሎካሊ እንዳልኩሽ ይሄኛው ሁሉም ከውጭ ግን እንዴት ነው ኮስቱስ በተለይ ይሄንን ስራ ሴቶች ስለሚሰሩት በተለይ ይሄን ስራ ሴቶች በጣም ይሰሩታል እና የነሱ ድካም ያስቀራሉ ያስባሉ። እና ስንት ዋጋው አሁን እናስተዋወቅ እዚህ ላይ አይ 500 እስከ 2000 ብር አለ። ከ1500 እስከ 2000 ይሄንን በ6000 እስከ 7000 ብር አለ። እንደ ወቅቱ እንደ ጊዜው ቆንጆ ሰላም ነው። እሺ ድርጅትና ምን ምርት ይዛችሁ እንደመጣችሁ አስታውቁ። እሺ መጣ ነው ኤክሶ ሜካኒካል ኢንጂነሪንግ ይባላል። የሜካኒካል ኤሌክትሮሜካኒካል ስራዎች ነው የምንሰራው። ፎከስ የምናደርገው ወተት ማቀነባበሪያ ማሽኖች ነው። አሁን ለዚህ ዲስፕሊን ይዘን የመጣ ነው የወተት ማቀነባበሪያ ነው። ያ ወተት ማለት ዳይቨርሲፋይ ማድረግ፣ እርጎ ማድረግ፣ ቅቤ ማድረግ፣ አይብ ማድረግ፣ ቺዝ ማድረግ ማህበራት ነው። አንድ ገበሬ ያንን የሚያመርትበትን እቃ ይዘን የመጣ ነው። በዋናነት ተርኒኪዎቻችን የሚሰራቸው እቃዎች ነው። የወተት ማቀነባበሪያ ይላል። የሆቴል እቃዎች ፕሮዶክቶች አሉ። ዳቦ ደግሞ አክሰሰሪዎች አሉ። ጠቅላላ በስቴንለስ ስቲል ላይ ሆኖ የሚሰሩ ስራዎችን ማንኛውም ስራ እንሰራለን። ለሙሉ የወተት ብቻ የወተት ብቻም ሳይሆን ሆቴልም ላይ የካፌና ሬስቶራንት እቃዎች ላይ ሞር ግን ፎከስ የምናደርገው የወተት ተዋጽኦች ላይ ነው። እሺ ምን ያህል ካፓሲቲ ያላችሁ ማለት እስከ ስንት ማምረት ትችላላችሁ? የምናመርተው ከስተመሩ ነው። አሁን እኛ ሚኒመም ከ25 እስከ 500 እስከ 1000 ሊትር ማምረት ይቻላል። እሺ በተለየ መልኩ ይሄን ኤግዚቢሽን መሳተፉ ምንድነው? እና ይሄን ኤግዚቢሽን ለሶስተኛ ጊዜ ነው የምንሳተፈው። ትልቅም ስራ ያገኘ ነው እዚህ ባዛር ከገባን በኋላ ስፔሻሊ በመንግስት ትልልቅ ክልሎች ላይ ያሉ ስራ አግኝተንበታል። ስለዚህ መሳተፋችን አንደኛ የሰው አይዲያ ሀሳብም እንዴት ድርጅታችንን ፕሮሞሽን ማድረግ እንዳለብንም እዛው ይህንን እንማርበታለን፣ ደግሞ ማርኬታችንን እናስተዋውቅበታለን። እሺ አሁን እዚህ ጋር ያሉን ቴክኖሎጂዎች አንዳንድ እያሳየኸን ከዛ አብረን ታስጎበኘኛለህ ማለት ነው። ይሄ እንደምታዩት እዚህ ጋር ፓስቸራይዘር ሚልክ ታንከር ይባላል። አላማው ምንድነው? 25 ሊትር ወተቱን ማፍላት ነው። ወተቱ ከገበሬው ከመጣ በኋላ እዚህ ላይ ለ40 ደቂቃ ማፍያ ነው ፓስቸራይዘር ማለት ነው። ከፈላ በኋላ ሁለተኛው ደግሞ ማቀዝቀዣ አለ። ራሱ ይሄ ማቀዝቀዣ ይላል፣ ወተት ማቀዝቀዣ ይላል። 80 ይፈላል፣ በ40 ይቀዘቅዛል። 40 ላይ አላማው ምንድነው? ካልቸር አለች። እቺ ካልቸር አላማው ምንድነው? ሸልፍ ታይም ጨምራ ኒውትሪሽን የሆነ እርጎ እንድታመር እንድጨምር እንድታደርግ። ስለዚህ እዚህ ጋር ዩኒት አለ። ይሄ ዩኒት እዚህ ኩሊንግ ታንከር ውስጥ ይገጠማል። ስለዚህ ማቀዝቀዣ ልክ እንደ ፍሪጅ ስቴንለስ ስቲል ስለሆነ ኳሊቲ ላይም እንደምታዩት ኳሊቲ እንትን ነው፣ ፉድ ግሬድ ነው። ሃይጂኒክ ኳሊቲው ከፍተኛ ነው። ከዛ ከዚህ እንትን ካለ በኋላ ወዴት ይመጣል? በካፕ ይቀዳና በዚህ ካፕ ይቀዳና እንደዚህ ከዚህ ወጥቶ ማሸጊያ ነው። ማሸጊያ ነው። ይሄ ማሸጊያ ነው። ይሄ ማሸጊያው ካፑ አሁን ገብቷል። ካፑ እነዚህ እና ኦን አድርገን የፕሬሸሩ ዲሲል አመጣጥ ተጠፋ ነው ያርጎ በአንድ 6 ይገባል። 6 ታሽጓል ማለት ነው። ከዚህ ከታሸገ በኋላ ምን ይደረጋል? ይመታና ኤር ላይን ይመታና ማርጊያ ይባላል። የቤት ማርጊያ ቤት ይሄ እርጎ ይረጋ የሚያደርገው ነው። ራሱ አጀስት ይደረጋል። ለ4 ሰዓት ከረጋ በኋላ ከፈለግን እዚሁ ወደ ፍሪጅ ይለውጣል። ራሱ ፍሪጅም ነው ማርጊያም ነው። ዋናው ይሄ ነው። ሜምብሬኑ ማሽኑ ሀገር ውስጥ መመረቱ አንደኛ ለሀገራችንም በቀላሉ ደሊቨር ማደረጉ፣ ደግሞ ማንፓወር ስኪል እዚሁ መስመር ሰራቱ፣ ደግሞ ገበሬው እኔም ተጠቅም ማለት
ራሱ አምራቹ ይጠቀማል። ከኛ ወስዶ ደግሞ ሌላ እድል ይፈጥራል። አሁን እኛ እናመርታለን አይደል? ይሄ ደግሞ ሄዶ ሌላ ስራ እድል ይፈጥራል። ስለዚህ መመረቱ በጣም ጥሩ ነው ማለት ነው። እሺ ምን አይነት ቻሌንጅ አለ? ቻሌንጁ ጠይቃ አመሰግናለሁ። ስሜ በርገነ እባላለሁ። የምናመርታቸው ምርቶች ዋናነት የእንስሳት ምጥን መኖ ማቀነባበሪያዎች ላይ ነው የምናመርታቸው። እንደ ሀገር ደግሞ በኢትዮጵያ ደረጃ ማሽነሪዎችን ኤክስፖርት ያደረገ ተቋም ነው ሎካል ምርቶችን። ሁለተኛ ደግሞ ከፔር ሃወር በሰዓት ከ5 ኩንታል እስከ 100 ኩንታል ማቀነባበር የሚችል የእንስሳት መኖ ምጥን ማቀነባበሪያዎችን ቨርቲካል፣ ሆሪዞንታል እንሰራለን። ከዛ በስቲያ ደግሞ ከ70 በላይ ማሽኖች የግብርና ማሽኖችን እናመርታቸዋለን። ኦኬ። እዚህ ምን እስከምን ድረስ ትሰራላችሁ? ምንስ ይዛችኋል? ኦልሬዲ አሁን እዚህ ያመጣ ነው አንደኛ አዲስ ፈጠራ ይዘን መጥተናል። እነዚህ የምታያቸው ማሽኖች ኮምፖስት ወይም የሰው ልጆች ዌስት አድርገው የሚጥላቸው ማቴሪያሎች ወደ ግብርና ወይም ወደ መሬት ልማት ላይ እንዲውሉ የሚያደርጉ ትልቅ ኮምፖስት ነው። ኮምፖስቱን ኦልሬዲ ምን ያደርገዋል? አቮካዶ፣ ጥቅል ጎመን፣ የተለያዩ ዌስት ሆኖ አካባቢን አሁን አዲስ አበባ ላይ እየበከሉ ያሉ በካይ የሆኑ ነገሮችን ወስደው ክሬሽ ያደርጓቸዋል። ክሬሽ ያደርጋቸውን ምን ያደርጋል? ክሬሽ ሆኖ የተዘጋጀው ያ ወደ ማዳበሪያነት እንዲቀየር ነው ዋናው ታርጌታችን። ያን ቆሻሻ ወደ ልማታዊ ተግባር ለመቀየር የተዘጋጁ አዲስ የማዳበሪያ ስራዎች ውጤቶች ናቸው። ምክንያቱም ማዳበሪያ እዚሁ ከቆሻሻ አንስተን መጠቀም ስንችል ኢምፖርት አድርገን እየተጠቀምናቸው፣ ስለዚህ ያንን ከማስቀረት አንጻር ክሬሽ አድርጎ ይሄ የሚያጣራ ነው። ክሬሽ አድርጎ ማዳበሪያዎችን ቆሻሻዎችን ያዘጋጀውን እዚህ ጋር እናጣራለን። ስናጣራ ድንጋይና ያልተገባ ነገሮች ከላዩ ይቀራሉ። እነዚህ ደግሞ ክሬሽ ተደርጎ የተጣሩ ማዳበሪያዎች 5 እና ከዛ በላይ ወደ ላይ ከፍታ ያሉትን እየበተኑልን ይሄዳሉ ማለት ነው። ስለዚህ በአጭሩ ምንም አይነት ወጪ ባወጣ አካባቢን የሚበክሉ ነገሮችን ወደ ማዳበሪያነት በመቀየር አካባቢያችን ጽዱና ንጹህ ማድረግ እንችላለን ከሚል አዲስ ፈጠራ የተዘጋጀ ቀላል የሆነ የማዳበሪያ ስራዎችን አዛምነን ለመስራት በዚህ መልኩ ያዘጋጀናቸው ፈጠራዎች ናቸው። መጀመሪያ ቆሻሻ ነው ብለን ያሰብናቸውን ምርቶች ወስደን እንጨምራቸዋለን። ክሬሽ አድርገን ኦልሬዲ ማንኛውም የሰው ልጅ የሚጠቀማቸው ምርቶች የምንጥላቸው ማዳበሪያ ናቸው። አንድ ላይ ደግሞ እጽዋትም ማንኛውም አቮካዶ ይሁን ኦልሬዲ ጥቅል ጎመን ይሁን ግንዱን ምን እናደርገዋለን? እንጥለዋለን። የሚበላ ለምን እንጀራችን አይሆንም? ሲበላሽ ምን እናደርገዋለን? እንጥለዋለን። ነገር ግን ኮምፖስት ነው። ስለዚህ እነዚህን ሰብሰብ አድርገንና ስናደርገው አንድ ቦታ እናስቀምጣለን። እነዚህን ደግሞ ወደ ከአፈር ጋር የማደባለቅና የእንትን የማድረግ ስራዎችን ይሄ እየሰራልን ይሄድልናል ማለት ነው። ስለዚህ ይሄኛው ምንም ደረቅ መሆን ምናምን አይጠበቅበትም። ዝም ብሎ መክተት ምንም አይነት ሞይስቸር ሌላ ነገር ያበላሻል የሚል ምንም አይነት ውስጡ በዛው ልክ ተጠንቅቀን የቀባንበት ስቴንሌስ ስቲል የተጠቀምናቸው ነገሮች አሉ። ስለዚህ ማለት እርጥብ ሲሆን ቶሎ አይዝግም። ቶሎ ቾፕ ለማድረግ ምንም ችግር የለም። ከዚህ ፕሮሰስ በኋላ ከዚህ ፕሮሰስ በኋላ ተፈጨን ከዛ ወደዚህኛው እንትከቡ ኦልሬዲ ይሄ ከተፈጨ በኋላ በተቀመጠበት አካባቢ ላይ እዚህ ላይ እንዲቀመጥ እንዲጣራ እናደርጋለን። ይሄ ከ5 እና እስከዚህ ያህል ከፍታዎች በወንፊት እያጣራ ያስቀምጣል። ይሄኛው ደግሞ ከእንትኑ ጋር ምን ማለት ነው? ማደባለቅ ነው። ያንን ኮምፖስት እርስ በርስ ያለውን ማደባለቅ ስራዎችን ይሰራል። በቀላሉ ኬሚካል ሳይኖር አፈራችን ወደ ተሻለ ተፈጥሯዊ ምርቶችን ሲያደርግ የተሻለ ነገር ያደርጋል። የሰው ልጆች ከኬሚካል የጸዳ ማዳበሪያን በመተው በዚህ አይነት መልኩ የተደረገውን መልሶ ሪሳይክል በመጠቀም ብቻ ማዳበሪያን ፈጥሮ የተሻለ ምግቦችን ማግኘት ይቻላል ከሚል አይነት ፈጠራ የመጣ ስራ ነው። በተለየ መልኩ ይሄንን ነው የምታመርቱት በአሁኑ ሰዓት? ይሄንን ሳይሆን በተለየ መልኩ በዋናነት የምናመርተው ከግብርና ማሽኖችን ነው። እነዚህ ሰዓት ከ5 ኩንታል እስከ 100 ኩንታል ማቀነባበር የሚችሉ የእንስሳት ምጥን መኖ ማቀነባበሪያዎች ናቸው። ኤክስፖርት አድርገናል። ቀደም ብለሽ ያሳየዋቸው እነዚህ ታች ያሉ ቀይ በቢጫ ቾፐሮች እነዚህ ከሀገር ውጪ ስታንዳርዱን ጠብቀው የተሰሩ ኤክስፖርት የተደረጉ ማሽኖቻችን ወደ 16 ማሽኖቻችን ናቸው። ከየት ወዴት? ወደ ህንድ
እንግዲህ ከአንዴም ሁለቴም አድርገናል። አንደኛውን ከዚህ ከሶማሌላንድ አርጌሳ አድርገናል፣ ዝምባብዌ፣ ታንዛኒያ አድርገናል። አሁንም ሌሎች የኤክስፖርት ምርቶች በዛው ልክ ተያይዘው ይመጣሉ። ይሄንን ስናደርግ ደግሞ ወይም አድርጉ ተብሎ ስለተሰጠን ሳይሆን ኢንተርናሽናል ቢድን ተወዳድረን ከነ ጀርመን ጋር ከተለያዩ ተቋማት ጋር ምርቶቻችን ለማየት እስከዛ ድረስ መጥተዋል። ስለዚህ ሶስት ደግሞ ኤክስፖርት ስናደርግ ኢትዮጵያ ውስጥ ማሽነሪ ህግ ኢምፖርት እንጂ ኤክስፖርት አልነበረም። ይሄንን ስናስብ ደግሞ እንደ ሀገር እንችላለን የሚል አመለካከት አልነበረብንም ማለት ነው። እኛም ራሱ ደንገጣናል። ኤክስፖርት ስናደርግ ረቂቋ የለም። ስለዚህ ኢምፖርት ማሽነሪ ህግ አለ እንጂ ኢትዮጵያ ጉምሩክም ራሱ የኤክስፖርት ማሽነሪ ህግ የለውም። ስለዚህ ይሄን ያህል ቻሌንጆች ገጥመውን ነበርና ብሮቻችን ዶላር ለማግኘት በራሱ ተከፋፍሎ ነው የተሰጠን እና ለዛም መሰረት ሆኖ አሁን ኢትዮጵያ ይሄንን ማድረግ ትችላለች በሚል ረቂቅ ውስጥ ገብቶ ረቂቁ ለእኛ ተዘጋጅቶ ቀርቦ በአሁኑ ሰዓት እየሰራ ይገኛል። ለቀጣዩም ደግሞ የተሻለ ኤክስፖርት እናደርጋለን የሚል ትልቅ ህልም ትልቅም ራዕይ አለን። ስለዚህ ይሄን ትልቅ ካፓሲቲ ያላችሁ ማለት ነው። በጣም ኢንዱስትሪ ፓርክ እንድንገባ ፕሮሰስ አድርገን ኢንዱስትሪ ፓርኮቻችን ጠይቀናል። ማምረት እንችላለን፣ ማድረግ እንችላለን። ማሽኖቻችን በአሁን ደረጃ በትንሹ ይሸጡ ባሉ ከ1.5 እና ከዛ በላይ ናቸው። ስለዚህ ከየትኛውም አይነት የፈጠራ ባለቤትነት እያንዳንዱ የምንሰራቸው ማሽኖች የራሳችን ፓተንት አላቸው። የፈጠራ ባለቤትነት በኢትዮጵያ አምራዊ ንብረት የተሰጠን። ስለዚህ ይህንን እንደ ሀገር ደረጃ ስናደርግ እንደ ሀገር የምንሰራቸው የራሳችን ስራዎች አሉ ማለት ነው። ስለዚህ ኢንዱስትሪ ፓርክን ለመግባት ስንጠይቅ በዚሁ ልክ ነው የጠየቀው። እሺ ማሽናችሁ ከስተማይዝ ይደረጋል ወይ ማለት ከስሞል ስኬል እስከ ሃይ ስኬል ነው ወይስ የቱ ጋር እንመደባቸዋለን? ኦልሬዲ አሁን ላይ እንደ ሀገር የገባንበት በአደረጃጀት ከዚህ በፊት በነበረበት አይደለም። አሁን በከፍተኛ እና መካከለኛ በሚለው ውስጥ አስገብተው በዛ ደረጃ ውስጥ ነው ያለው። እኛ ቆንጆ ነው በርቱ። እሺ አመሰግናለሁ። በዋናነት ያው ኢትዮጵያ ከ10 ዓመት በላይ እና በዚህ በአግሪካልቸር ላይ በዚህ ካለ አስተካካይ ማሽነሪዎች ተሰጥተው እናደርጋለን። ጨረታቸውን የተለያዩ እያመረትን ስራ ነው እና በስፔር ፓርት ደረጃ ለግለሰብ ለመንግስትም ብዙ ቦታ እየተናቀሩ ነው። አሁን ግን ያው ያለው ኢኒሼቲቭ መንግስትም አሁን ከታክስ ፍሪ ነው ማቴሪያሎች እየገባ ዱቲ ፍሪ ነው እየገባ ያለው ነው። ከዛ አንጻር ያለው የገበሬው ችግር የኢንቨስትመንቱን ያለ በአግሪካልቸር በኩል ያለው ክፍተት አማራጭ ነው። ለምን አንሰራም ከሚል አንጻር በመነሳሳት አሁን ለዲስፕላው ትሬሸሮች፣ ማጨጃ መውቂያዎች፣ መፈልፈያ የበቆሎ የስንዴ እና ትራክተርም ደግሞ በዚህ አጋጣሚ ሚዛን አማን ላይ 10,000 ሄክታር መሬት ወስደን የትራክተር መገጣጠሚያ ፋብሪካ እየገነባ ነው። እዚህም የትራክተሩ ብራንድ ኔም ሚዛን ትራክተር ነው እና አለው ወንድሙ ነጻነት የኛ ብራንድ አምባሳደራችን ነው። ስለዚህ ለዛም የሚሆኑትን ብዙ ሮ ማቴሪያሎች አሉ ማለት ነው የምንላቸው። እንደ አጋጣሚ ሆኖ የተወሰኑ ሳምፕሎች አምጥተን አሴምብል ያደረግናቸው ነበር። ገበያ ላይ ውላል ሰዎች የተጠቀሙበት ነው። ይሄ ነው እነዚህ ኢምፖርት ተደርገው አሴምብል ደግሞ ወይስ ሙሉ ለሙሉ እዚህ ነው? እኛ ምናልባት ከሞተርና ከአንድ ስፔር ፓርቶች ውጭ እዚህ ነው የምናመርተው። የመካኒካል ፓርቶቹ እሱ ከውጭ ያሉ ከውጭ ነው። ከዛ ውጭ ያሉ ነገሮች አክቹዋሊ ወደፊት እያሰብን ያለው ለጊዜው ግን ያው ስትሰሪ ያው አንድ ነገር በአንድ ያለ ሰፕላይ ታደርጋለህ፣ ኮፒ እያደረግሽ ዲዛይን እያደረግሽ እያሻሻልሽ ምናምን መሰለኝ። ይሄን አሁን ብታይ በሰዓት 7 ቶን ድረስ ነው የሚያደርገው በቆሎ የሚፈለፍለው። ዋጋውም ጥሩ ነው። እዚህ ነው የተመረተው። ሞተሩ ላይ መካኒካል ፓርቶች የምታዩ ማሽኖች አሉ። በዛ በሲኤንሲ ማሽኖች ተጠቅመን እዚህ ነው ይሰራል። ግን ነው ከስተማይዝ ነው ስሞል ስኬል ነው። ሃይ ስኬል ነው ትንሽ ላርጅ ስኬል
እንትን ነው አሁን በእንትኑ አሁን ያችን የስንዴና የበቆሎ ምርቶችን ኦኬ። ስለዚህ ከስተመር በሚፈልገው መጠን አሁን ትልቅ ኤሪያ ላይ ትልቅ ፋርም ላይ ከዚህም የበለጠ ነው በሚዲየም በስሞል በላርጅ ማድረግ ሰነዶችን በቆሎ መፈልፈያ ነች። በዝቅተኛ ዋጋ ሰው እስከ 100 ምናምን ሺህ ነው የምትገኘው። ይሄ 800 ሺህ 500 ሺህ አካባቢ ነው የሚሸጠው። ከስተመሩ በሚፈልገው ግን አድርገን የምንሰራው ማለት ነው። ኦኬ። እነዚህ ዲስካሮ ፍላዎች እነዚህ ያው እዚህ ነው የምናመጣቸው። ከዚህ ከእንትን ውጭ ነው እዚህ ነው ዲዛይን አድርገን እየሰራን ኮፒ አድርገን ነው አክቹዋሊ ከዚህ ሰፕላይ ካደረግነው ካምፓኒ እነሱ ኮፒ አድርገን ነው እየሰራ የነበረው። እቺ ብቻዋን ሽንኩርት ሌላው እዚህ ያም እንደዚህ ማጨጫዋስ እንደማጨጫዋ ሰፕላይ ላይ ነው ያለና ግን አሁን ሞዲፊክ ዲዛይን እየሰራናት ያለ ነው በራሳችን እናመጣውና ይሄ ነው ያለው ነገር። ሌላ ጥያቄ ካለ እሺ፣ በሀገር ውስጥ እንደዚህ መሰራት ምን ጥቅም አለው ብለህ ታስባለህ? ዋናው ነገር እንደምታውቀው የሀርድ ከረንሲ ቴክኖሎጂ ትራንስፈር ከማድረግ አንጻር የስራ ክልል ኦብጀክቲቭ ሶስቱ ናቸው። ይህ ማለት ለምን ያው ከውጭ ብናመጣ ሀገራችን ያው እንደምታውቀው የዶላር ብዙ እቃዎች የሚገባው በዶላር ነው። ስለዚህ ሀገር ውስጥ እንሰራ ኢምፖርቱን ሰብስቲሽን እናደርጋለን። ራሱን ደግሞ የስራ ዕድልና ቴክኖሎጂ ትራንስፈር እናደርጋለን። እነዚህ የት ትገኛላችሁ? አድራሻችን 22 ጎላጎል ዝቅ ብሎ መቶት ህንጻ ጎን ሉማቤት የሚባል እዛ ግራውንድ ፍሎር ላይ አመሰግናለሁ። አይሆን ብዙ ነገር እንደምታሰሪ ይህንን ይመስል ነበር።